አለማየሁ ፍቅረ ማርያም ለ19 ዓመታት ያህል የዘርፉን እድገት ሲመሩ የቆዩ የአልቤና ቢዝነስ ግሩፕ መስራችና ዋና ስራ አስፈጻሚ። በዓለም አቀፍ ደረጃም ኢቨንቶች ስናዘጋጅ ወደ ሀገር ውስጥ እንግዶች ሲመጡ እንደ አንድ ጉድለት የሚያነሱት የአገልግሎት ጥራት መጓደል ነው። በሙያቸው ከማዶ ሆቴል እስከ ሳፋይር አዲስ፣ ከኤልገል ሆቴልና ስፓ እስከ ታዋቂ ሆቴሎች በአመራር ስራ እየሰሩ በገቢ ማሳደግና የፋይናንስ ቁጥጥር አመራርና ቡድን ግንባታ፣ የአሰራር ልቀትና የደንበኞች አገልግሎት ባህል ግንባታ ላይ ባለው ሰፊ እውቀት ንግዱን ወደ ተግባራዊ ስትራቴጂና ቀጣይነት ያለው መሻሻል እንዲያመራ በአሁኑ ጊዜ በአማካሪነትና በአሰልጣኝነት በተለያዩ ሆቴሎች ለተለያዩ ባለሙያዎች እውቀቱን በማካፈል ላይ ይገኛል። አሁን ደግሞ በፊደል ፖድካስት ስለ ሆስፒታሊቲ፣ ስለ ባህልና ቱሪዝም፣ ስለ ሆቴል አመራርና አገልግሎት አሰጣጥ ከተለያዩ ልምድ ካላቸው ባለሙያዎችና ጠቃሚዎች ጋር የምንመካከርበት፣ በሆቴሎች እየተዘዋወርን አገልግሎቶችን የምንገመግምበት፣ ከኢትዮጵያ የቱሪዝም ዘርፍ እምብርት የሚመጡ ትክክለኛ ታሪኮችን፣ ከፍተኛ የስትራቴጂ ግንዛቤዎችንና እውነተኛ የባህል ተሞክሮችን ያቀርብልናል።